5 የኮንሰንትሬሽን ካምፕ ተዘጋጅቷል። 5ቱም የኮንሰንትሬሽን ካምፕ የተዘጋጀው ለማንም አይደለም፣ ለትግራይ፣ ለአማራና ለኤርትራ ተወላጆች ነው። 5 ካምፖች ተዘጋጅተዋል። ይኸውልህ ኦህዴድ በአብይ አህመድ በኩል ጌታቸው ረዳን፣ ኮሎኔል ደመቀን፣ አገኘው ተሻገርን፣ ሜላት ወርቅን ከፈለክ ጻድቃንን፣ ሳሞራ የኑስን ሰብስቦ ነው ፕሌይ እያደረገ ያለው፣ ጋምብሊንግ እየተጫወተ ያለው። ያንተ ጣፈንታ ምንድን ነው የሚሆነው? አሁን እንደምታዩት አሁን ወደ ፍርድ ቤት ነገሩ ሄደ ምናምን የሚል ጫጫታ ተነሳና አብይ አህመድ ዳር ቆሞ እነማን ተዋናይ ሆኑ? አሁን ጌታቸው ረዳ፣ ኮሎኔል ደመቀ አይደለ እና ማን ነው ሜላት ወርቅ፣ እዛው ላይ አገኘው ተሻገር። ይኸውልህ እነሱ ነው። አየኸው እንዴት ጋምብሊንጉን ከዛን የለበትም ነው አብይ የለውበትም እያለ ነው። እዛው ተካሰስ የለውበትም። ዳኛ ሆኖ ፍርድ ቤት ላይ ይቀልድባቸዋል። ይሄንን ነው ወይ የምትፈልጉት? ለምን ታጭበረብሩታላችሁ ህዝቡን? በፕሪቶሪያ ስምምነት የወልቃይት የራያ ጉዳይ በዚህ መንገድ ይፈታል ከተባለ ጉዳዩን አብይ አህመድ መዳፍ ላይ እንጣለው ነው። እሱን ትተህ የአማራና የትግራይ ህዝብ አንድ በራያ በወልቃይት ጉዳይ ላይ በፍጹም ወደ ጦርነት ሊወስድ ወደሚገባ መንገድ ማምራት የለበትም የሚል ቋሚ ድምዳሜ ላይ ብትደርስ የሚጠቅምህ ህዝቡንም ለሰልፍ ማስወጣት በዚህ መንገድ ነበረ ብታውቅ ኖሮ። ሁለተኛ ከአማራም ይሁን ከትግራይ በኩል የተፈናቀሉ አካላት ወደ ተፈናቀሉበት ወደ ቀያቸው ይመለሱ የሚል ጥያቄ ታነሳለህ። አማራውም ይመለስ፣ የትግራይም ተወላጅ ይመለስ። ቀጥሎስ የተፈናቀሉ ወደ ቦታቸው ተመልሰው ህዝብ ለህዝብ ግንኙነት ይደረግ የሚለውን እያጠናከርክ ትሄዳለህ። የብልጽግና ተወካይ የኦህዴድ ተወካይ ወልቃይትም ይሁን ራያም ይሁን የትም ይሁን ባህር ዳርም ይሁን እየሟሟ እየከሰመ እየሟሟ ይሄዳል። ህዝብ ለህዝብ በሚኖረው ግንኙነት የፖለቲካ ቅራኔዎችን ከጦርነት በመለስ እንደምትፈታው እርግጠኛ ስትሆን ኦህዴድ 4 ኪሎ ላይ ዳይፐር አድርጎ ነው የሚቀመጠው። አሁን ግን የምትቀሰቅሰውን ሰልፍ መሰረት አድርጎ እንደ ካፒታላይዝ የሚያደርገው ምን ላይ እንደሆነ ልንገራችሁ። መቀሌ ላይ የጠራውን 3 እጥፍ የሚበልጥ ህዝብ ከፈለገ ወልዲያ ላይ ከፈለገ ቆቦ ላይ ያሰልፍላል። ይኸውላችሁ እዛ ተሰለፉ ይኸውላችሁ ምናምን። ከራያ ተፈናቅሎ የመጣውን ብቻ ቆቦ ላይ ቢያሰልፈው 40 ሺህ ሰው ይወጣል። ተመልከት። ድፍን ወልቃይት ለዓለም መነጋገሪያ የሚያደርግ የተናጋ ሰልፍ ሊያደርግልህ ይችላል። እድል እየፈጠርክለት ነዋ። አንተ ሰልፍ አድርገህ በቦታዎች ላይ መወጋገዝ እየፈጠርክለት ስለሆነ የለመናችሁ እኮ ወደዛ አትግቡ። ሰተት ብላችሁ ወደ ቅርቃር ውስጥ እያከተታችሁት ነው የትግራይ ህዝብን የአማራ ህዝብን። ይበቃችኋል። የ1960ዎቹ ይበቃል። ጀግና ብትሆኑ ኖሮ ጀግንነት አሁን በጠራችሁት ሰልፍ ላይ የአብይ አህመድን ስርዓት አውግዘህ ትቆማለህ። ኮንቴስትድ ኤሪያዎችን በተመለከተ አብይ አህመድ በስልጣን እስካለ ድረስ የሚፈታ ነገር ስለሌለ ፌዴራል ላይ መንግስት እንዲኖር፣ ፍትሃዊ መንግስት እንዲኖር፣ ፍርድ ቤትም ፍትሃዊ ፍርድ ቤት እንዲኖር፣ ችሎቱ አንድ እኩል የሚበየንበት እንዲሆን ዳኛው አለ እንዳለው አንድ እኩል ካልሆነ የአንድ ሀገር ችሎቱ ክንድ ላይ ብቻ ነው ያለው መድኃኒቱ። ትክክል እኮ ነው። ከዛ ይቀጥላል። ሽጦ ከታጠቀ የበሬውን ቀንጃ ማንም አያስፈታ የፋኖን ጠመንጃ ይላል። ለራስ ከፈለግ ተርጉመ ውሰደው። የአገሪቷ ችሎት አንድ እኩል እንዲሆን እንስማማ። ገለልተኛ ነፃ ፍርድ ቤቶች እንዲኖሩ እናደርጋለን። የፌዴራል የሚባለውን መንግስት በእኩልነት፣ በንግግር፣ በውይይት፣ በድርድር፣ በስምምነት እናቋቁማለን። ህዝብን ከህዝብ ጋር ሊያኗኑር የሚችል
ለባችሁ የህገ መንግስት ኮሚቴ አድርጋችሁት ነበር። ያቺ ድብኝት እኮ በ1983 ህገ መንግስት ምናምን አርቃቂ ውስጥ ነበረች እኮ። በብራና አባቶች ቀለም በጥብጠው ቆዳ ዳምጠው በብራና ቢጽፉት አለ አይደል? የኔታ በብራና ከፍ አድርገውም ከሚጽፉት ጽሁፍ አትበልጥም። ማናት ታዬ? ከአንድ ፊደል ማትረዝም ሰውዬ በኢትዮጵያ ታሪክ ውስጥ እንዴት አይነት ጭቃ እያቦካች እንደሆነ መቼ ነው ንቃት የሚመጣው? ይኸውልህ ዛሬ እዚህ እንነጋገራለን አይደል? አርሲ የአማራ ተወላጅ ስለሆኑ ብቻ ተመርጠው ኦርቶዶክሳዊ ስለሆኑ ብቻ ተመርጠው ዛሬ የተጨፈጨፉት በጋቢ በቅጠል በጋቢና በነጠላ እየተጠቀለለ በጅምላ ዛሬ እየተቀበረ ነው። እዚህ ያላሳይ ነገር በቪዲዮ ግቡና ቴሌግራም ላይ ተከታተሉት። ዛሬ በጅምላ እየተቀበረን ነው። 4 ኪሎ የተቀመጠች ታዬ የምትባል ድብኝት የአማራ ህዝብ ልቂት አይሰማትም። ይሄ ላገኘው አረቄ ጉዳይ አይደለም። ለተመስገን የሚባል ነውረኛ ጉዳያቸው አይደለም። አረጋ ከበደ ይሄ ጉዳዩ አይደለም። የነ ደብረ ጽዮን ችካል የሚደንቅ ነው። የት ጋ ነው በችካል የተመቱት እነዚህ ሰዎች? የሚያሰኝ ነው። ሰው ይህ ሁሉ የጦርነት ምንድነው ሰልፍ ተደርጎ ይህ ሁሉ መድፍ፣ ይህ ሁሉ ሞርተር፣ ይህ ሁሉ ምናምን ተሰልፎ ተንጋግቶ እዚያ በሰፈረበት መሳሪያ ይዋጋል እያልኩ አይደለም። ልብ ይጠይቃል። ማን ጋ ነው ማነጣጠር ያለባቸው? የት ጋ ነው ችግር መፈታት ያለበት? የኛ ነው የእናንተን እንካፈል የሚባል ፖለቲካ አለ እንዴ? መደማመጥ እኮ ማለት ይሄ ነው። እናንተ በደማችን ነው የጻፍነው የምትሉት ህገ መንግስት እኛ የደማንበት ነው። ለስነጎሸት አዲስ ህግ እንጽፋለን የጋራ ሀገር እንዲኖረን። የሆነ ወቅት 70 ሺህ ምናምን ሰው ገብረንበታል። 1 ሚሊዮን አለቀ አይደል? እንዴ አሁን በዛው ስርዓት ውስጥ ስለምንድን ነው የምታወራው? መቀሌን ትቶ የሚሰደደውን ወጣቴው በሻሽ አድርጌዋለሁ የሚል በዛ ስርዓት ውስጥ ነው። ካሞን ውጣ ከዛ ውስጥ፣ ከዛ ዝባዝንኬ መውጣት አለብህ። ህዝቡን እንዲህ አይነት ናሬቲቭ አታስይዙት፣ አይጠቅምም፣ አትዋሹት። የፕሪቶሪያ ስምምነት ወልቃይትና ራያን በተመለከተ የሰጠው ውሳኔ የለም። የአብይ አህመድ መጫወቻ ነው ያደረገው። አፍተሮል የወልቃይትና የፕሪቶሪያ ስምምነት የምትለው አጀንዳ ለዓለም አቀፉ ማህበረሰብ ፖለቲካ ለመስራት እሱ ይጠቅማችኋል። ግልጽ ነው፣ ይታወቃል። እናንተ ስሩበት። ህዝቡን ግን እንዲህ አይነት ኦሪንቴሽን አታስይዙት። ወጣቱን ግን እንዲህ አይነት ኦሪንቴሽን አታስይዙት፣ አይጠቅምም። እያንዳንዱ ሰልፍ ላይ መነገር የነበረበት የዘር ፍጅት የፈጸመው አብይ አህመድ ስለመሆኑ፣ አሁንም የትግራይ አይሆንም የአማራ አይሆንም በፌዴራል ይሆናል ያለው አብይ አህመድ ስለመሆኑ፣ ይሄ ውሳኔም ትክክል አይደለም ብላችሁ ስታበቁ በራያና በወልቃይት ጉዳይ የአማራና የትግራይ ህዝብ
ተነጋግሮ ተወያይቶ ይፈታዋል። ይህ ነበር አይደል ፕሮሞት መደረግ የነበረበት? ይሄ ነበር አይደለ በጋራ የሚያቆመንና ሌላውን አካል የአውዳሚያችንን ለመከላከል የሚያስችለን ቢያንስ ተጨማሪ ውድመት እንዳይመጣ። ቲፒኤልኤፍ ግን ናሬቲቭን ወዴት አደረገው? ቀይ መስመራችን ነው፣ አልፋና ኦሜጋ ነው ወዘተረፈ፣ እንሞታታለን እንጂ እንሰቀላታለን እንጂ ወጣ። በመሰረቱ እያያችሁት ነው። አልጡም የሚል መልእክት ለምሳሌ አስተላልፏል። ሌት ሚ ቴል ዩ ሳምቲንግ። የትግራይ ወጣቶች ከመቀሌ ሸሽታችሁ ወደ አዲስ አበባ የምትሄዱ ደብረጽዮን የነገራችሁ ውሸት ከመሰላችሁ በዚህ ረገድ ከመረጃውን አግኝተን ለመንገር እነ ደብረጽዮን ሰልፍ ጠርተው ከሰጡት መግለጫ ከሳምንት እንቀድማለን። ምስክር ይኸው የምትከታተሉን አድማጭ ተመልካቾቻችን 5 የኮንሰንትሬሽን ካምፕ ተዘጋጅቷል። 5ቱም የኮንሰንትሬሽን ካምፕ የተዘጋጀው ለማንም አይደለም፣ ለትግራይ ለአማራና ለኤርትራ ተወላጆች ነው። 5 ካምፖች ተዘጋጅተዋል። አዲስ አበባ ትሄዳለህ፣ አትጠራጠር፣ በረሃ እየሄድክ ትቀቀላለህ። በረሃ ሂደህ ኮንሰንትሬሽን ካምፕ መቀመጥ ብቻ አይደለም፣ ወደድክም ጠላህም በረሃ ሂደህ 1 ወር 2 ወር የፖለቲካ ስልጠና ትሰለጥናለህ። ከዛ በኋላ ከስምረት ፓርቲ የምታደርገው አንድ ግንባር ይሰጣታል። ወዴት ሲዋጋ ከፊት ትሰለፋለህ፣ የጥይት ሲሳይ ትሆናለህ። ወደ ኋላ ከሸሸህ እነ ጌታቸው ረዳ ይጠብሰዋል። ወደፊት ስትሄድ ውሃ ትጠብሳለች። ሂደህ ከራሱ ከሸሸው ህዝብ ጋር ነው የምትዋጋው። አሁን እኔ እንዲያድርጉ እዚህ ሂዱ እዚህ አትሂዱ እያልኩ አይደለም። መረጃ ግን እየነገርናችሁ ነው። እንኳን አሁንማ ይኸውልህ የኦህዴዶች ስብሰባ አድርገው ተነጋግረዋል። መላ የጠፋው ነገር የሆነባቸው ከትግራይ እየተሰደደ የሚመጣ ወጣት ወደ አዲስ አበባ እየመጣ ያለ ወጣትን በአንድ በኩል ቲፒኤልኤፍ ተዋጊ እንዳይኖረው እየተደረገ ነው፣ ወጣቱ ወደ አዲስ አበባ እየፈለሰ ነው፣ ጦርነትን እምቢ ያለ ወዘተረፈ የሚል ፕሮፓጋንዳ ሊሰሩበት ፈልገዋል። በሌላ በኩል ደግሞ የጨነቃቸው የተወያዩበትን ነው። በሌላ በኩል ጭንቀት የሆነው ደግሞ የሚመጡ አካላት ለምን ፐርፐዝ ነው እየመጡ ያሉት? ምንድን ነው ማስረጃው? ቲፒኤልኤፍ እየላካቸው ስላለመሆኑ ደለብሬትሊ ወደ አዲስ አበባ የሰለጠነ ብቃት ያለው ለስለላም ለውጊያም እየተላከ ላለመሆኑ ምንድን ነው ማስረጃ የሚል ንግግር ኦህዴድ ውስጥ ተደርጓል። በሁለቱም መስክ የምትመጣ ሰውዬ የእሳት ራት እየሆንክ ነው። በአማራው ጋም ተመሳሳይ የኤርትራ ተወላጅ አዲስ አበባ ያለ በሙሉ ሊስት ተይዟል እንዳለ ወደድክም ጠላህም የኤርትራ ተወላጅ ነህ ምናምን ያለ በሙሉ የምትለቀም ነህ። ስትለቀም ወደ የካምፑ ነው የምትሄደው። ይህን እኮ እየነገርናችሁ ያለው ማብቃት ያለበት ስርዓቱ ነው። ማክተም ያለበት ስርዓቱ ነው። ራያና ወልቃይት ላይ እንድንዋጋ አትጎትቱን። ውጊያ እንዲጀመር እዛ ጋር ውጊያ እንዲሆን አትጎትቱ። ያያችሁት መድፍ፣ ያያችሁት ሞርታር፣ ያያችሁት ሰራዊት ተጋግዞ የመጣው ራያና ወልቃይት ጋር ለማስከበር አይደለም። በነገራችን ላይ ብትቀበልም አትቀበልም፣ ብትሰማም ባትሰማም የተረጋገጠ ትክክለኛ መረጃ እንንገራችሁ። አብይ አህመድ ጦርነቱን ቲፒኤልኤፍ ተኩሶ እንዲጀምር ማድረግ አለብን የሚል አቋም ነው የያዘው። ሰራዊት አስጠግቷል። ዓለም እየመሰከረ ነው። ትላንት ማስረጃ አቅርበንላችኋል። ነገር ግን ማን እንዲተኩስ ነው ፕላን እየተደረገ ያለው? ቲፒኤልኤፍ እንዲተኩስ። ሰራዊት የተጠጋው መድፉ ሞርታሩ አይተኩሱም። ተጨባጭ መረጃ ነው። ወታደራዊ መረጃችንም ጠብ የምትል አይደለችም። ምን አሉ? የሚሄደው ሰራዊት በሙሉ ገዢ ቦታዎችን ይይዛል፣ እዛ አካባቢ ይሰፍራል። ቲፒኤልኤፍ አለ አብይ አህመድ ሰራዊት እዛ ጋር መሄዱ ብቻውን ሊወጉኝ ነው ብሎ ስለሚያስብ ምርጫ የለውም። ልወጋ ነው ልቅደም ብሎ እንደ ማን ነው ሰኔ 24 አደጋ ውስጥ ወድቅ ያለው ብሎ ማጥቃት ይጀምራል። ለዓለም አቀፉ ማህበረሰብ ጦርነቱን ቲፒኤልኤፍ ጀምሮታል፣ ተጠቅተናል ብለን ወደ ጦርነት እንገባለን እንጂ አሁን ሰራዊት አስጠግቷል፣ አብይ ከቧል፣ አብይ ሊጀምር ነው እየተባለ
ጀምረናል መባል የለብንም የሚል አቅጣጫ አስቀምጠዋል። ይሄ ካልሆነና ቲፒኤልኤፍ ይሄ ሁሉ ሰራዊት ከቦት እያለ ዝም ብሎ እዛው ከተቀመጠ እየሟሟ ስለሚሄድ ችግር የለም ነው፣ በዚህ ባለበት ይቆይ። አለዚያ እዚህ ፕሬሸር ውስጥ ሲገባ ኦፈር ያደረግነውን ተቀብሎ ይደራደራል ነው። ምንድን ነው ድርድሩ? ምልክት ደግሞ እንስጣችሁ። መረጃችን ትክክለኛነትን የሚጠራጠሩ ከሆነ ምልክት እንስጣቸው። የተደራደሩበትን ጉዳይ ምን ያህል እያንዳንዷ መረጃ ከኛ እንደማታመልጥ እንንገራቸው። በግምት እንዳልሆነ ወይም የቢሆናል ትንታኔ እንዳልሆነ እንድትረዱት ጠለምት ላይ ግቡ ተኩሳችሁ አላላችሁም? ትክዳለህ ታደሰ ወረደ? ግቡ ካላችሁ በኋላ ነው የካዳችሁ። ግቡና ያዙት። ጠለምትን ግቡና ያዙ። ራያን እኔ ለቅቄ እወጣለሁ፣ ወልቃይት ላይ ግን እንዳትሞክሩ ነው ያላችሁ። ይሁላ የምታየውን ሰራዊት አንጋግቶ ያመጣው ኮሎኔል ደመቀ እንዲህ እንደሚለው ትግራይን ገፍቶ አማራን ምናምን እንደዛ አይደለም፣ እናውቃለን። የወልቃይት ዕጣ ፈንታን እንደ ከሚሴ ልዩ ዞን የማድረግ የኦህዴድ ዕቅድ ስላለ ነው። አማራና ትግሬው ገብቶት ሳይቀናጅና ኦህዴድን ሳይመክተው ቀርቶ በወረዳ እና በቀበሌ አሁን በሚደረገው ሰልፍና ማቅራራት እያደረገ ወደ ጦርነት ከተገባ ግን ወደድክም ጠላህም በአማራና በትግራይ መካከል ወደ ጦርነት ከተገባ ለአንዴና ለመጨረሻ ጊዜ ትግራይ የሚባል ክልል አይኖርም። ብሊቭ ኦር ኖት መዝግቧትችን ጦርነቱን አብይ ወደሚፈልገው ቅርቃር ገብታችሁ ጦርነቱ በአማራና በትግራይ በኩል እንዲሆን አሁን በያዛችሁት ዳይሬክሽን፣ አሁን በያዛችሁት ሞቢላይዜሽን ነገሩን መስመር ካሳታችሁትና አማራው ተወግቻለሁ የሚል ስሜት እንዲይዝ ተደርጎ አሁን አብይ አህመድንና የኦህዴድን አካሄድ ገብቶት እየታገለ ያለው ህዝብ ከናንተ በሚመጣ ፕሮፓጋንዳ ወዳልሆነ ዳይሬክሽን ከሄደ ለአማራው አደጋ አለ። ኦፍ ኮርስ ምንም ጥርጥር የለም። ትግራይም አሁን ያላትን ቅርጽ አይኖራትም። ክፍለ ዘመን ወደ ኋላ መልሶታል። ሁለተኛ ተጨማሪ ክፍለ ዘመን ወደ ኋላ ነው የሚመለሰው። የምታየው የተፈናቀለው ከዚህ በብዙ ጥፍ ይፈናቀላል። አደይንዶ ዘዴ አብይ አህመድ ሄግ ላይ ቀረበ ተጠየቀ ቢባል ምን ትርጉም አለው? ይሄ ሁላ ህዝብ ከወደመ ካለቀ በኋላ አብይ አህመድ አደባባይ ተንጠልጥሎ ብታየው ምን ትርጉም አለው? ምኑን ሪፕሌስ ያደርገዋል? ምኑን ይመልሰዋል? ይሄንን ሁሉ ውድመት ካደረሰ በኋላ ይሄንን ሳናጣ በፊት እንጠንቀቅ እኮ ነው እያልን ያለ ነው።